ጡት ስለማጥባት ማወቅ ያለብን 5 ወሳኝ እውነታዎች አሉ። እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ ነው። የጡት ወተት ለመጀመሪያዎቹ 6 ወራት ለህፃናት እጅግ አስፈላጊ የሆነ ምግብ ነው። ስለዚህም ጡት ስለማጥባት ማወቅ ያለብንን 5 ወሳኝ እውነታዎች ዛሬ እነግራችኋለሁ። አንደኛው ህፃናት ልክ እንደተወለዱ ወይም ደግሞ በመጀመሪያው 1 ሰዓት ውስጥ የጡት ወተት ማግኘት አለባቸው። ይህም የሚጠቅመው የሰውነታቸውን የሙቀት መጠን ለመቆጣጠር፣ የሰውነታቸውን የስኳር መጠን ለመቆጣጠር እንዲሁም ደግሞ ከእናታቸው ጋር ያላቸውን አታችመንት ወይም ቦንዲንግ የምንለውን ለመጨመር ነው። ሁለተኛው ህፃናት በመጀመሪያው 6 ወር ውስጥ ከጡት ወተት ውጪ ሌላ ምንም ነገር መውሰድ የለባቸውም። ፕሪላክታል ፊድስ የምንላቸው ወይም ልክ እንደ ውሃ፣ ቅቤ፣ ማር፣ አጃ የመሳሰሉት ለህፃናት በፍጹም ሊሰጡ አይገባም። ሶስተኛው እንገር የምንለው ወይም ክሎስትረም የሚባለው በመጀመሪያው ሳምንት የሚመረተው ወፍራሙና ቢጫው ወተት በፍጹም ሊወገድ አይገባም። ምክንያቱም እንገር ለህፃናቱ ልክ እንደ መጀመሪያ ክትባት። አራተኛው እናቶች ልጆቻቸውን ሲያጠቡ በአግባቡ ይዘው መሆን አለባቸው። ይሄም ፕሮፐር ፖዚሽኒንግ የምንለው ነው። ይሄ የእናት የጡት ጫፍ እንዳይቆስል እንዲሁም ደግሞ የምታመርተው የወተት መጠን እንዲጨምር ይረዳታል። አምስተኛው ደግሞ የእናት የጡት ጫፍ እንዲሁም ደግሞ የልጁ አፍ በደንብ መያያዝ ይኖርበታል። ይህ ደግሞ ፕሮፐር አታችመንት የምንለው ነው። ፕሮፐር አታችመንት ልክ እንደ ፕሮፐር ፖዚሽኒንግ ሁሉ የእናቲቱ የጡት ጫፍ እንዳይቆስል እንዲሁም ደግሞ የምታመርተው የወተት መጠን በቂ እንዲሆን ያግዛታል። ፕሮፐር አታችመንት እና ፖዚሽኒንግ ምንድን ነው የሚለውን በሚቀጥለው ቪዲዮ እሰራላችኋል። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲደርስ ፎሎ፣ ላይክ፣ ሪፖስት ማድረጋችሁ እንዳትረሱ። ጥያቄ ካላችሁ አስተያየት መስጫ ላይ አስቀምጡልኝ። አመሰግናለሁ። ሰላም ሁኑ።